سلام أحوات انتي نسمع زلنا باسم صمدو أبسوا سلطان سراويت صباح من رقيم نتبالي بزعباز يوم قال لنا بلينا صمدو نبي بالت سوا من رقان وهنا ميمرقوت بخالي وجن دما أبون مع بالكفلاي كاب إيرترا تزاري وملو حزون أي تأثر كوني بللو بزعباز يوم قال لنا بلينا كفلاي برهان بيتو بهال تقمطي كدانا نايدما سمع برهان ودي أبوينا دي تأثيرهم زبل زربا يسمع له إزياتهم من كلوتن كرينا سامي شرشة مسحت إحنا تلاقوا دما لايك نجوركم جمروا نقتل سقط أورد روما بقول حز حوات ستالين زوج مستير ولا حدا بسم صم دوز تسيم وسراويت أبسوا سلطينهم حزنا مرة بس يحمل له يبلنا له سكن اسمعيه سوا من رقان وهنا ميمرقوت زاري سن عصرنا كنا جوديا مالت እንግዲህ ፕሬዝዳንቱ ይገኛል እዛ ፕሬዝዳንቱ እንደባለፈው ደግሞ አንድ ነገር ጧ ያረጋና የኢትዮጵያ ሜዳ እንዲህ ያለች ነው መሰለበት እንደዛ ካደረገው እንገምታለን ከነገ ወዲያ ነው በ12 ነው 37ኛ የሳዋ ምሩቃን የሚመረቁበት ነው ወደ ዩኒቨርሲቲ የሚገቡበትም ወደ ዩኒቨርሲቲ ማይገቡትም ወደ መከላከያ ወይ ሪዘርቭ የሚሆንበት ነው ያው የሳዋ እንደዛ ስለሆነ ነው ከዛ በኋላ ደግሞ 38ኛ ይገባሉ 38ኛ ዙር ጽምዶ ነው የሚባሉት ጽምዶ የጽምዶ ራውንድ ነው የሚባሉት ስማቸው ጭምር በጽምዶ ነው የተሰየሙት ለዚህ አጋጣሚ ማለት ዝም ብለ እንደዚህ ፕሮፓጋንዳ ፋርሴ ጉላንድን ስታረግ ዋጋ ያለው ነው ዙር ጽምዶ ነው የሚባለው በሚቀጥል 38ኛ እና ሌላ ተመልካቾች የሰራዊት እንቅስቃሴ አለ ማምሻውን አሁን ተምሰምዑ ዘለኹም ሰሊን ሓውና ማለትዩ በስም ጽምዶ ዝተሰየሙ ሰራዊት ኣብ ሳዋክ ስልጦንዮም ሕዛብ ቀረባ ጊዜ ተጸበዩ ናበለና ክብራት ኣሕዋት ካሊኡን ኤርማስ ለገሰ ጋዜጠኛ ኤርማስ ዝበሎ ነገር አሎ ኢሳያስ ናብ ትግራይ ቀጥን ዝኾነ ትእዛዝ ማሐላሊፈሎ ይብለና አሎ እስኪ እንስማ ማምሻውን የደረሰን አጣዳፊ መረጃ ነው የሚለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለህወሓት አመራሮችና የህወሓት ታጣቂ አዛዦች ሁለት አጭር ትእዛዝ አስተላልፈዋል። ለደብረጽዮን የተሰጠው ትእዛዝ የትግራይ ክልል ጊዜያዊ መንግስት ፕሬዝዳንት ለሆኑት ጀነራል ታደሰ ወረደ ጥብቅ መመሪያ እንዲሰጥ ነው ትእዛዝ የወረደው። ይሄ ምንድነው? መመሪያውም የህወሓት ታጣቂ ኃይሎች በአሳቻ ጊዜ ወደ አፋር ክልል ዘልቀው በመግባት ነፃ መሬት የሚገኙትን የትግራይ ታጣቂዎች ሙሉ ለሙሉ እንዲደመስሱ የቅድሚያ ስራቸው አፋር ላይ ያለውን ታጣቂ ደምስሱ ነው ያላቸው። የመጀመሪያ ስራችሁ አሁን ቅድም አፈወርቅ ያለን ትግራይ ፒስ ፎርስ የተባሉትን ቲፒኤፍ የተባሉትን ሰዎች በአስቸኳይ ከስራዎቹ የቅድሚያ ስራ ያንን ኃይል አፋር ላይ የተከማቸውን ኃይል መደምሰስ ነው የሚል ትእዛዝ ነው የሰጣቸው። ጀነራል የክልሉ ጊዜ አስተዳደር ፕሬዝዳንት አልተቀበለም ይህን ትእዛዝ። ጀነራል ታደሰ ወረደ ፈቃደኛ አልሆነም። እንግዲህ አንደኛው ነጥብ እሱ ነው። ሁለተኛ ኢሳያስ አፈወርቂ ሁለተኛ ትእዛዝ ያስተላለፈው የፕሮፓጋንዳ ክፍሉን ለሚመራው የጌታቸው አሰፋ ቡድን ነው። የተላለፈው መመሪያ ደግሞ መጀመሪያ ጀነራል ታደሰ ወረደ ፈቃደኛ ካልሆነ በተቀናጀ መንገድ የስም ማጥፋት ዘመቻ እንዲከፈትበት የሚል ቅድም ያነበብነው የዚህ የሚዲያ ዋርፌር ስትራቴጂ እነዚህ $450,000 ከኤርትራ የተመደበላቸው ሰዎች የመጀመሪያ ታርጌታቸው ጀነራል ታደሰ ወረደ እንዲያደርጉ ነው ትእዛዝ የተሰጣቸው። ጊዜ አስተዳደሩና ጀነራል ታደሰ ወረደ ፕሪቶሪያ ስምምነት ፈርሷል የሚል ፕሪቶሪያ ጀነራል ታደሰ ወረደ የአብይ ቅጥረኛ ነው፣ አብይ ነው እንዲያረጋው ወዘተ የሚል ጀነራል ታደሰ ወረደ ላይ ዘመቻ ክፈቱ፣ የሚዲያ ዋርፌር ክፈቱበት የሚል ነው ትእዛዝ ያስተላለፈው። ሁለተኛው ጌታቸው አሰፋ ለሚያስተባብራቸው ሚዲያዎች ደግሞ ሰሞኑን ኢሳያስ አፈወርቂ በንግግር የገለጠውን የሰሜናውያንና ኩሻውያን ትርክት ፈጠራ በታከለበት መንገድ እንዲቀጣጠል ማድረግ ነው ትእዛዝ የሰጣቸው። አሁን ከምሰምዑ ዘለኹም ኤርማስ ለገሰ ዝብሎ ዘለውን ናይ ማእኸል ሃገር ሚዲያታት አጀንዳ ገይሮኖ ዘለዋ ነገር እዚ ከምሰማዕኹሞ ይመስል ማለት እዩ ኢሳያስ ናብ ትግራይ ትእዛዝ መሓላሊፉ ገለመለ ዝብል ነገራት ማለት እዩ። ዳሓን ኣብዚ ነገር እዚ ይኸለና ሕዚ ናብ ጉዳይ ማዕበል ክፍላይ ኒተ ወዲ ጣባ ዝበሎ ነገር ኣሎ እስኪ ንስማዓዮ። ማዕበል ንሓሙሽተ ኣሕዋቱ ስግረዶብ ዘውፅአ ሰብ ትማሊ ኣቦ ብስግረዶብ ይተኸሲሱ ተሓቲቱ ባይዘወይ እቶም ቆልዑ ከመይ ገይሮም ወፂኦም ትፈልጦ ነገር ኣለካ ድዩ? መቸም ወላዲ ኩሉ ግዜ ወላዲ እዩ ሓደ ነገር ሃፕ እንተኮይኑ ገዛኻ ስታይ ትፈልጦ ኣለካ ተባሂሉ ዝሕተት እዩ። ተሓቲቱ
زملسو مرسل له اسمعوا نابخم قبله كفلاي برهان بيتو بحال تقمطي كتمام ايدما سمع ابراهام ودي ابوينا ديتا اسيروم زبل زربا يسمع له انا منغستي بتسخا بمليونات ገንዘብ አብዚ ከተማ አስመራ ደንቀሳቀስ ካዮ ቦት ሐዲቴ መንግስቲ ሐዲትኒ ጉቡ ምላሽ ይወልሁ አባይ ዘዋዓለ ነገር የለን አባይ ድመፀ ነገር የለን አይፈጠን የለ ምላሽ ይወልሁ አዴታ አስራን ዝብል ሕተትማ አዲ ኻይታ አስረተን ገዛ አይደላ አነ መንግስቲ ሐዲትኒ መንግስቲ ተሐደተና ጉቡ መልሲ ይወልሁ ብዛዕባ ናይ ሕዋትካ ሓሙሽተ ናይ አኮታትካ አርባዕተ ድማ በየን ገሎም ከይዶም እንታይ ተኸፊሎም ገለን ዝብል ሕተውን ተሐዲቴ አነ ዝገበርኮ ነገር የለን ተፈልጦ ጉዳይ ብለን ለውን መልሲ ይበ ንሕናን ትግራይን يحواتينا خاب قدم يحواتينا حتنتاتو نبي برهانه او لوا دق بي غراي ماسوركه زمتا او سرفا لوا زمتا نجو تمرسام سبونا لوا ስለዚህ አው ተረፈ ስድራው ድመተ ስድራ አደይ በየነሽ አደይ ዘነበሽ አው ሜታ ዓለም አዲና ኃይለ ስላሴ አው ሜታ ሓውበይ በላይ አው ሜቱ ሓውበይ ሳ አው ሜቱ እሰም ዶረድዎና ኡሎ መልየም ብዛዕባ አሞዳታ ከይድ ከለኻ ድበልካ ድማ መንግስት ኤርትራ ንዓኻድ ገበረልካ ቃብላ ጽቡቕ ይሃይልካ ናይ ጽቡቕ ገር ተቐቢልኒ ጽቡቕ ኩሉ ሪኤ ኩሉ ተሓጒሸ ይኸይድ ኣለኹ ኢልካኒ በል መንግስትኻ ዝበለካ ገበሪልና ኢና ሰላም ተፋኒና ሕጂ ሰላም ዝገበረልካ ዝምልከተ ኣካል መንግስቲ እሲ ሰላም ተገበረልካ ኣብዚ ሃገር እሲ እዚ ሃገር ክሕጎስ መንግስትና ክሕጎስ ዘይትገብር ንምንታይ መንግስትና ዝፀልኦ ትገብር ኣነ ኣይድግፎን እየ ናብ ልብኻ ተመለስ የድለካ ወድሓንካ أحوات خمس سمعوا زلهم يوم زم أبو معبل مالتيو أبونا كفلاي مالتيو كاب إرترا زحلفو بفيديو استدرهم ملقتيو تجارو أحواتنا يوم خلنا بيتسبنا ولونا جالس زربا يوم مسمع مزلو ني ودومون ملقتهم حالفهم المالتيو اسكن غسل إذا بالك عجوتونن منجست قازلون بزوم سوازي أتوم بزيوم كونكا سوات متسلامي تاي جبر معبل تاي جرو እንድሕር ተይልካ ወይ ኣብዚ ገዛ ዘሎ ሃገራዊ ድሕር ማዕበል ኣድማዕሰብ ተኮይኑ ኣድማዕሰብ ተደይ ኮይኑባ ተደይ ኮይኑስ ብዛዕባ ማዕበል ክንደዚ ዓይነት ካብ ኣስመራ መካይን ሰዲድካ ኣብ ገዛ ናይ ማዕበል ዘድልን ዘየድልን ምግባር ኣብ ቤተሰብ ኣትኻ ከምዚ ዓይነት እንታይ ኣምፅኦ እንታይ ድግማኩም ዝወድቁ ብዘይ ፍርዲ ዜጋታ ዝኣስር መንግስቲ ንዓይ መንግስቲ ይኮነን ሓደ بزي تصاب ጸጋታት ሀገር ይሸይጥ መንግስት ይኮነን አይ ለህዝቡ ፕሮፓጋንዳ ዘጸምት መንግስት ይኮነን ለህዝብ ዝሕሱ መንግስት ይኮነን ለአነ ዛምኑ ላይ ነገር ካሉ ሰብ ዘይፈልጦ ውዕል ዝፍርም መንግስት ይኮነን ዘይጋታቱ ዘይሰምዕ መንግስት ይኮነን አይ ዘይጋታቱ ዘፈራርሕ መንግስት ይኮነን ተቃውሞ ዘይፍቅድ መንግስት ይኮነን ሀገሩ ዘይልምዕ መንግስት ይኮነን ሀገሩን ህዝቡን ዘናእስ መንግስት ይኮነን ሀገሩ ገዲፉ ብዛዕባ ካልኦት ሃገራት ኮለ ልብል መንግስት ይኮነን ናሃተይ ፕሪንሲፕል እዚ እደይ ነቦይን ብለካለሁ ክትንክፎም ዝኽእል ኣካል የለን ምሲ ኣረሂቁ ዝጥምት ከም ምስሪ ከም በዓል ማይክ ከም በዓል ብዙሓት ሰባት ምዝዮም ተረዳዳበሉ ተዘይ ኮይኑ ብለካለሁ ጣስጣስ ኣይትኹን ሰብ ኣይኩን ትርርበል ትገብሮ ደለኻ ነገራት ወሲንካ እዝን እንደበሎ ታይ ከምጽዲ ምን ታይ ከምጽዲ ታይ ገብረካ ይኽእል ሰብ ታይ ገብረካ ይኽእል ወላ አንተ ነገር ከገብረካ ይክእል ትርር እንደሪል ካብለካለሁ ህዝብ ኤርትራ ብለካለሁ ደንዳነ ህዝቢ እንደህር ጸፊኻዮ ይኽብረካ እንደህር ድማ ደኒን ካሉ ይውቀጠካ ግልጽ ገርና ነግረኩም ንስጠመተካን ታዲኻ ጥምተን እንደህር ዘይልካዮ ብለካለሁ بتعم دندان هزوي سلازي وصيخا كنغركا ترد بلا ملتي امال الفلو كنز انا ندي نبوين بلكالو كتن كفوم زخل اكاد يله قلت غيرها نغركا يس كتن كفوم زخل تعفون كتن كفوم زخل اكاد يله او دغن دحر اميت كام دامو من كتن كفل كبرازر
زخنو خينو خبرات تخاتلتي لو معت نبرنا من الله أبزازي ملخو إذا من الله ستموتشكم كا سبسكرايب نا لايك نا جوركم أبراها تعني كومود مع كومنت سيكشن آتيهم رويتو تاتكم أمطو كقبلكم دلوبي مالتيون انت سنايكم كلنا عقمي من نيلكم سلام